እዚህ ላችኋል ሙሴ ፊትን ክብረን አሳየኝ ብሎ ስለዚህ ዘጸአት 33 አቤቱ ክብረን አሳየኝ አለው። እግዚአብሔር መጥቶ ሰው ክብሬን አይቶ በህይወት ሰው ፊቴን አለ። እግዚአብሔር ሙሴ ክብረን አለ፣ እግዚአብሔር ፊቴን አለ። ክብሬ ፊቴ ነው። ፊቴን አይቶ በህይወት አይኖርም አለና አይተሞታል። ከዛ ሰንጣቃ አለት አለ አለ እኔ አዘጋጃለሁ። እዛው እጅ ያስገባህና ቁጭ አረጋለሁ። ቦታ እኔ ልምረጥ አለው። የሆነ ነገር አሳያለሁ። ፊቴን ባታይ የሆነ ነገር ግን ታያለህ። መቼስ እንዲሁ አልተወህም አለውና እኔ ቦታ አዘጋጅ እዛ አለት ውስጥ ከተህና አለው እኔ እግዚአብሔር እመጣለሁ አለው። በጣም ይገርሙኛል አንዳንዴ መጽሐፍ ቅዱስ ቃላት። እኔ እግዚአብሔር እመጣለሁ የትም እኮ አለ እግዚአብሔር ለሙሴ እንዲገባው ነው። በሁሉ ቦታ የሚኖር ትምህርት አያውቅማ። እኛ እኮ ጠቅላላ መጽሐፍ ቅዱስ ይዘን ነው በሁሉ ቦታ የሚኖር እግዚአብሔር የምንለው። ሙሴ አይ ግብጽ ነው የኖረው። ስለዚህ ለፈርቲሊቲ ለፕሮስፔሪቲ ምናምን አንድ 10 አምላክ ነው የሚያውቀው። እግዚአብሔር በሁሉ ቦታ ይኖራል የሚል ትምህርት እኛ ጨረሰን 66 መጽሐፍ ይዘን ነው። ስለዚህ እግዚአብሔር እንደዚህ ያለው እመጣና ፊቴ ሲያልፍ ካየኝ እንዳትሞት እጄን እጋርዳለሁ አለ። ከዛ እጄን እንደዚህ ጋርድና ፊቴን አሳልፌ ከዛ እጄን አነሳና ጀርባዬን ታየዋለህ። እሱንስ ማናየ ጀርባስ ብቸኛ እኮ ነው። ከዛ እግዚአብሔር መጣ ይልና እጁን ጋረደ ይላል። ከዛ እግዚአብሔርም አለፈ ይላል። ከዛ እጁን አነሳ ይላል። ጀርባዬ ነኝ አለ። ጭስ ሆነ፣ ጭጋግ ሆነ፣ ጨለማ ሆነ፣ ደመና ሆነ፣ የመሬት መንቀጥቀጥ ሆነ ይልና ጀርባዬ ነው አለ። እግዚአብሔር ካለ እንቀበል እንጂ እንደዚህ አይነት ጀርባ አየ ብሉይ ኪዳን ይሄ ነው። አይ ብሉይ ኪዳን ይሄ ነው የመጨረሻ ማየት የምትችለው ጭስ፣ ጭጋግ፣ ደመና፣ መሬት መንቀጥቀጥ ምናምን። ከዚህ በል የመጨረሻ ክላይማክሱን የነካው ሙሴ ነው። የመጨረሻ ያየው ነገር ይሄ ነው። ባህር የከፈለ መና ያወረደ አለት ያዋራ ምድረ በዳ ላይ የመራው ይሄ ጭጋግ ጭስ ምናምን ነው። ኒው ቴስታመንት ፊት እኮ ነው። አዲስ ኪዳን እኮ ፊቱን እኮ ነው ያየነው። እግዚአብሔርን ባይዘው በደመና ላይ ብቅ ብሎ አይደለም መሃላችን አደረ ይላል። ተነካ፣ ተጨበጠ። ሰው ታንኳ ውስጥ ገብቶ እንቅልፍ ያዘው። አይ ተነስ አንተን የሚጠብቅ አይተኛ ማያንቀላፋም የተባለ አምላክ እንቅልፍተኛ እጁን ከፍቶ ፍጥረትን የሚመግብ አምላክ ርቦት ምግብ ግዙ አለ። በሁሉ ቦታ የሚገኝ እግዚአብሔር ሳይዙ ኖሮት ቁጭ ያለ ሰው መሃል አዲስ ኪዳን ለዘላለም ክብራችን ነው በእውነት